بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته يه يقاعدة النورانيات مهرتاتشين كفل سمنتنو የዛሬው ትምህርታችን የምንነሳው ኑን ታ ከሚለው ይሆናል። طيب بسم الله الرحمن الرحيم ኑን ታ ها يا هابا باها ألف باها ميم باها ميم دال ذال جيم دال خا ذال را زا جيم را خازا را زا يا را تازا سين طيب እነዚህን የምንመለከት ይሆናል ማለት ነው ኢንሻአላህ። ወደ መጀመሪያው ስንመጣ መጀመሪያ ላይ ያሉት ኑን ታ ነው። በቀይ ቀለም የተቀባው ኑን ነው፣ ከላይ አንድ ነጥብ ያለው ማለት ነው። በሰማያዊ ቀለም የተቀባው ደግሞ ከላይ ሁለት ነጥብ ያለው ታ ነው። በአንድ ላይ ሲጣመሩ ኑን ታ ብለን እናነባቸዋለን። ቀጣይ ያለው ሀ፣ ይሄ ወፍራሙ ሀ ነው። ሀ እንግዲህ ሁለት አይነት ነው ያለው። አንደኛ ወፍራም አለ፣ ሁለተኛ እንደገና ቀጭን አለ። ሐ ብለን የምንለው አለ። ይሄ ደግሞ ሀ ነው፣ ወፈር ተደርጎ ከዛንኛው ለየት ተደርጎ ይነበባል ማለት ነው። ይሄ ወፍራሙ ሀ ነው እንግዲህ ወፈር ተደርጎ ይነበባል። በምናነብ ጊዜ አለቅጥ በሚል ድምጽ ሳይሆን ከዚህኛው ሐ ለየት ባለ መንገድ የተወሰነ ወፈር ካለ በቂው ነው ማለት ነው። ሀ እንግዲህ ይሄ ወፈር ያለው ሀ ብቻውን ሲጻፍ ያለው ቅርጽ ይሄን ይመስላል እንደምትመለከቱት ማለት ነው። ይሄው ራሱ ደግሞ ከሌላ ጋር ሲጻፍ በምን አይነት መንገድ እንደሚሆን ለየት ያለ ቅርጽ እንደሚኖረው ወደፊት ቀጥለው ያሳዩናል ማለት ነው። ቀጥለው ምን አመጡልን? ያሃባ የመጀመሪያው ሁለት ነጥብ ያለው ከታች በጥቁር ቀለም የተቀባው ያ ነው። መካከል ላይ ያለው በቀይ ቀለም የተቀባው ሀ ነው። ቀጥሎ በአረንጓዴ ቀለም የተቀባው ዳር ላይ ያለው ባ ነው። ይሄ ዝህ ብቻውን ያያችሁት የሆነው ሀ መካከል ላይ ሲሆን ምን አይነት ቅርጽ እንዳለው ተመልከቱልኝ። እዚህ ላይ ያ ሀ የሚለውን እውት በደንብ አድርጋችሁ። ይሄ ነበር የመጀመሪያ ቅርጹ። ከሌላ ጋር ተያይዞ ሲጻፍ መካከል ላይ ሲሆን ያለውን ቅርጽ በደንብ አድርጋችሁ ይዩት። ሁለቱም ሀ ነው የሚለያዩት። ይሄ ብቻውን ሲጻፍ ሲኖረው ያለው ቅርጽ ነው። ነገር ግን ከሌላ ጋር ሲያያዝ ደግሞ ያለው ቅርጽ ይህን ይመስላል ነው። በደንብ አድርጋችሁ ይዩት ማለት ነው። ስናነብ ያሃባ ብለን እናነባለን ማለት ነው። ወደ ቀጣው ስናልፍ ባሃ አሊፍ የመጀመሪያው ማን ነው? ባ ነው። ቀጥሎ የመጣው ሀ ነው። ቀጥሎ የመጣው አሊፍ ነው። ስናነብ ባሃ አሊፍ ብለን እናነባለን። አሊፍ ብለን እንዳናነባ አደራ ማለት ነው። እዚህም ላይ እንደምትመለከቱት ሀ መካከል ላይ ሲሆን ያለው ቅርጽ ተመሳሳይ ነው ከዚሁ ጋራ ማለት ነው። ያው ይሄ የምታውቁት ሀ ነው። መጀመሪያ ላይ ያየነው ሀ ሁለተኛውም ላይ ያለ እዚህ እንደምትመለከቱት ነው ማለት ነው። በምናነብ ጊዜ ስናነባቸው ባሃ አሊፍ ብለን እናነባዋለን። ቀጣይ ባሃ ሚም የመጀመሪያው ባ ነው። ከታች አንድ ነጥብ ያለው ለጥቆ በሰማያዊ ቀለም የተቀባው መልሶ ሀ ነው። ቀጥሎ መጨረሻ ላይ ሚም ነው። ስናነብ ባሃሚም ብለን እናነባለን።
እንግዲህ እነዚህ ሶስቶቹ ምሳሌዎች ላይ የምትመለከቷቸው መካከል ላይ ያሉት ይሄው ራሱ አንዱ ሀ ነው ማለት ነው። ይሄ ሀ መካከል ላይ ሆኖ ሲመጣ የዚህን አይነት ቅርጽ ይዞ ሲመጣ ሊለይብን አይገባም። ይሄ ራሱ እንደሆነ ልናውቅ ይገባል ነው። ወደሚቀጥለው ስንሄድ መጨረሻ ላይ ዳል ዳል፣ ቀጥሎ ዛል ዛል። ይሄ ዳልና ዛል ደግሞ ከሌላ ጋር ሲጻፉ ያላቸው ቅርጽ ምን ይመስላል? ይሄ እንግዲህ እንደምትመለከቱት ዳለም ዛለም ብቻቸውን ሲጻፉ ያላቸው ቅርጽ ይህን ይመስላል። ነገር ግን ከሌላ ጋር ሲያያዙ ደግሞ ምን አይነት ቅርጽ ይኖራቸዋል የሚለውን ለማሳየት ቀጥለው አመጡልን። ጂም ዳል እዩት። ዳል እንግዲህ ከጂም ጋር ሲያያዝ ይህን ይመስላል ቅርጹ። የመጀመሪያ ቅርጹ ዳል ይሄ ነበረ፣ እዚህ ላይ ያያችሁት ነበረ። እዚህ ጋር ሲመጣ ደግሞ በዚህ መንገድ ሆኗል። ትንሽ ለየት ብሏል ማለት ነው። ነገር ግን ያው ዳል ነው ዳል ነው። ሲያያዝ ግን ከጂም ጋራ ይህን አይነት ቅርጽ ይዟል። ስናነብ ይሄን አሁን ጂም ዳል ብለን እናነባለን። ቀጣይ ደግሞ ዛል፣ የመጀመሪያው ነው፣ ቀጥሎ የመጣው ዛል ነው። ይሄ ዛል ብቻውን ሲጻፍ ያለው ቅርጽ ይሄ ነበረ። ነገር ግን ጋራ ሲጻፍ ደግሞ ያለውን ቅርጽ ለማሳየት ይዩት በደንብ አድርጋችሁ። ከሌላ ጋር ሲያያዝ ዛል ይህን ይመስላል ማለት ነው። ዛል ዛል። ጠይብ እንግዲህ ዳል እና ዛል ምንጊዜም ከፊታቸው ሌላ ሐርፍ መጥቶ ተቀጥሎ ካልሆነ በስተቀር እነሱ መጥተው ከነሱ ከፊታቸው ሌላ ሐርፍ ተጨምሮ ባንድ ላይ ተያይዘው አይጻፉም። ባንድ ላይ እንደዚህ ቅጥልጥል ተደርገው አይጻፉም ማለት ነው። ስለዚህ መጀመሪያ ከሆኑ የሚጻፉት ይሄ መጀመሪያ ቅርጻቸው ያለው ነው። ዳልም ዛልም መጀመሪያ ላይ ጽሁፍ ልንጀምር ከፈለግን በዳል ይሄው ቅርጻቸው ነው፣ አይቀየርም። መካከል ላይ ቢሆን ደግሞ ቅርጻቸው ለምሳሌ በዚህ መንገድ ተጽፎ ከሳቸው በኋላ ሌላ ሐርፍ ካልተጨመረ በስተቀር ያው የነበረው ቅርጽ ሁሉ ሊመጣ ይችላል ማለት ነው። طيب ወደሚቀጥለው እንሂድ። ራ ዛ ራ እና ዛ ደግሞ የነጠላ አጻጻፋቸው ይሄን ይመስላል። ወይም ብቻቸውን ሲሆኑ የሚጻፉት ይሄን ነበረ። ነገር ግን ከሌላ ጋር ሲያያዙ ደግሞ እንዴት እንደሚጻፉ ለማሳየት ነው። አሁንም ወደፊት ሂዱ። ጂም ራ፣ የመጀመሪያው ጂም ነው። ቀጥሎ የመጣው ማን ነው? ራ ነው። ይሄ ራ ራሱ ከጂም ጋር አያይዘን ስንጽፈው ወይም ከሌላ ሐርፍ ጋር ሲያያዝ የዚህን አይነት ቅርጽ ይኖረዋል ማለት ነው። ጂም ራ ብለን እናነባለን። ቀጣይ የዛን ደግሞ ሊያሳየን ነው። ዛ፣ የመጀመሪያው ነው። ቀጥሎ የመጣው ዛ ነው። እንግዲህ ዛ ሲያያዝ የዚህን አይነት ቅርጽ ይዞ ሊመጣ ይችላል ማለት ነው። የግዴታ እነዚህን ብቻ ላይ አይታችሁ ቁርአን ላይም በዚህ ቅርጽ ብቻ የሚመጣ እንዳይመስላችሁ ማለት ነው። ከሌላ ጋር ሲያያዙ በተወሰነ መንገድ ለየት ሊሉ ይችላሉ። ቀጠሉ። አሁንም ዛ፣ እዚህ ላይ ደግሞ ራም ዛም ከመጀመሪያዎቹ ቅርጻቸው ለየት ባለ መንገድ ስለመጣ ነው። ለምሳሌ መጀመሪያ ያየነው ራ ይሄ ነው። ቀጥለን ያየነው ዛ ይሄ ነው። ይሄ ቅርጻቸው ግን ከዚህም በተለየ በሌላ ቅርጽ እንደሚመጡ ለማሳየት ፈለጉና ምን አደረጉ? ከታችም ለየት ያለ ቅርጻቸውን አመጡልን። ለምሳሌ ይሄ ራ ነው፣ ከመጀመሪያው ጋር ይለያያል። ነገር ግን እዚህ ጋር ስለተለያየ ራ አይደለም ማለት አንችልም ማለት ነው። ዛም በተመሳሳይ ከመጀመሪያው ዛ ለየት ብሏል። በዚህ መንገድም ተጽፎ ከመጣ ካገኛችሁ ያው ራና ዛ እንደሆነ ልትለዩ ይገባል ነው። ዛ ብለን እናነባቸዋለን። ሁለቶቹ ደግሞ ከሌላ ጋር ሲያያዙ ወደፊት ቀጥለው አመጡልን። የራ፣ ይሄ መጀመሪያው ራ ከያ ጋራ ተያይዞ ሲጻፍ በዚህ መንገድ ጽፈውታል። ቀጣይ ደግሞ ተዛ፣ ይሄ የመጀመሪያው ዛ ከታ ጋራ ሲያያዝ ይዩት፣ በዚህ አይነት ቅርጽ አንጥተውታል። ሌሎችም ሐርፎች ጋራ ሲገናኙ ለየት ያለ ቅርጽ ሊኖራቸው ይችላል ከመጀመሪያው። ስለዚህ በደንብ ልናስተዋል የሚገባው ቅርጻቸውን በደንብ አድርገን እናያለን። ከዚያም ነጥባቸውን በደንብ ማስተዋል ግድ ይላል። መጨረሻው ሲን ይህን ይመስላል ማለት ነው። ኢንሻአላህ አንድ ጊዜ ላንብብላችሁ። ኑን ታ ሃ
يا ها با يا ها با با ها ألف با ها ألف با ها ميم با ها ميم دال دال ذال ذال جيم دال جيم دال خا ذال خا ذال را را زا زا جيم را جيم را خا زا خا زا را را زا زا يا را يا را تازا تازا سين سين طيب ዛሬው ትምህርታችን ይህን ይመስላል። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።